አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የባንቺ መቅደላ ዩቱብ ተመልካቾቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ አለን አልሐምዱሊላህ። እናንተ እንዴት ናችሁ? እና ባንቺ ምነው ጠፋሽ ምናምን ላላችሁ አለውኝ እና ማሻ ላይ ሱቅ ከፍቻለሁ። እየመጣችሁ አበረታቱኝ። ስልክ ቁጥርን ማስቀምጥላችኋለሁኝ እና ማሻ መቅደላ ሁሉም ቦታ ደርበዘይት፣ አደጉያ፣ ጎጎስ ሁሉም ቦታ እቃ እናደርሳለን። አድራሻ ማሻ ጂቢሲ እንዲሁም አሮጌው መናኸሪያ እቃ ቤት ስለከፈኩት የመጣችሁ እንድታበረታቱኝ ነው ዛሬ በዩቱብ የመጣሁት እና ሼር እያደረጋችሁ አበረታቱኝ። መቅደላ አሁን ዩቱብ ብዙም ተጠቃሚ የለም። ስለዚህ ቤት ቦታ የምትፈልጉትን ባንቺ መቅደላዋን ምርጫችሁ አድርጉ። ባንቺ መቅደላዋ ዩቱብ ቶክቶክም አላት። አበረታቱኝ። ዩቱብ ታላችሁ ታዋቂ ዩቱበሮች በውስጥ መስመር እየመጣችሁ ብታናገሩ ደስ ይለኛል፣ አብረን ብናድግ ለማለት ነው እና ሰብስክራይብ አድርጉ። ቤትን ቦታም የምትፈልጉ ታላችሁ አውሩኝ። ማሻ እንዲሁም እቃ የምትፈልጉ የራያ ቀሚስ፣ ሽፎን እናስረክባለን። እየመጣችሁ አበረታቱን። እንዴት ናችሁ ግን? ደህና ናችሁ? ከኛም አልሐምዱሊላህ። እና ሱቃችንም እንዲህ 2 ወር 3 ወር እየሆነ ተከፈተ። በቶክቶክ ነው እያስታወቅ ያለው። ቲክቶክ ሆነሽ ነው ጠፍተሻል ነው ያላችሁኝ። አለውኝ አልጠፋሁም ለማለት ያክል ነው የመጣሁት። ግን እየመጣችሁ አበረታቱኝ። ሰብስክራይብ፣ ሼር ጓደኞቻችሁ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። የምኖረው ደግሞ ዱባይ ነው። ብር እንደዚህ ምናምን መላክ ተፈለጋችሁ በውስጥ መስመር እየመጣችሁ ብታናግሩኝ በታማኝነት እንልካለን። ሱቄ ያለው ደግሞ ማሻ ነው። ስለዚህ ሱቁን በአካል እየሄዳችሁ መግዛት ተፈልጋችሁ በአካል ስልክ ቁጥር አስቀምጣለሁኝ እና ሰብስክራይብ እያደረጋችሁ አበረታቱኝ። የመቅደላ ልጆች ማለት ነው። በጣም ብዙ ልጆች እየመጣችሁ ታበረታቱኛላችሁ። ከልብ ነው የምናመሰግነው። ጀዛኩሙላህ ኸይር ብለናል። ግን ይሄ ዩቱብ ሰብስክራይብ አድርጉ። አገር መግባት አስቤያለሁ እና ዩቱብ እየሰራሁኝ ለመስራት ሞክራለሁ ብዬ አስባለሁ እና ዩቱብ አሁን በነገራችን ላይ ዩቱብ ዶላር ነበረው እና ሞኔታይዝ ተነስቷል። ቆይቷል ተነሳና እየገባችሁ አበረታቱኝ ነው የምለው። አሁን የቱን ላሳያችሁ ነው። እሺ ይኸውን የራያ ቀሚስ አለኝ። እስተ ባልተቤት ማዘዝ ተፈለጋችሁ አለን። ዲስም ነው እና ባንቺ መቅደላውን እየመጣችሁ አበረታቱት እና ዛሬ የመጣሁበት ነበረ እና ይህ ጋቢውን ላሳያችሁ ነው። የራያ ቀሚስም እንደዚሁም አለ። የራያ ገቢ በዛኛው ስልክ ነው በጣም ብዙ ያለው እና እየመጣችሁ አበረታቱ። ዛሬ ቤቱን ማሻ ነው። ይሄ እየገባችሁ ሰብስክራይብ፣ ሼር፣ በኮሜንት ማበረታቱን ለማለት ያክል ነው የመጣሁት። ጋቢውን ላሳያችሁ። ይሄ ጋቢው ነው። በጣም ነው የሚያምረው። ሀቂቃ ነው የምላችሁ ማለት ነው። በጣም ከምላችሁ በላይ ማለት ነው። እና ስልኬ ስለሞላብኝ ነው ይሄን ላሳያችሁ ነው። አሁን ይሄን ላሳያችሁ ማለት ነው። እና እስኪ የኛን ጭጭ ሳላሳያችሁ ያምራል። በጣም ነው የሚያምረው። ዛሬ ክረምት ላይ ስለሆነ በቀለም ይደረገ ነው። ይህ ያባቱ ግድ ነው ወይ ማለት ነው። ይሄ ማለት ነው። ይህ ደግሞ አዲስ የተሰራች ማለት ነው። ይሄ ማለት ነው እና ሰብስክራይብ አድርጉ፣ ማበረታቱ
እየሰራች ይሄ ደግሞ የእናቴ ቤት ነው። ዝም ብዬ ላሳያችሁ ብዬ ነው ማለት ነው። ይሄ አልጋ ቤት ማለት ነው። ደግሞ የእህቴ ልጅ ናት። ሰብስክራይብ እያደረጋችሁ አበረታቱ። ቦታ መግዛት ተፈለጋችሁ ካናግሩ። የማን ነው እየገባሁ እና ሸር እያደረጋችሁ አበረታቱን። ለዛሬው ቪዲዮአችን ይህንን ይመስል ነበረ። እየገባችሁ ሰብስክራይብ አድርጉ። እናመሰግናለን።